ከአባቱ ከባህሪው ከመንፈስ ቅዱስ ዘንድም አቀርበዋለሁ። ይህን መጽሐፍ ካለበት ቦታ ይቅርታቸውን ከምህረት ጋር ፈለጋደታ እዘያላለም ይሆናሉ። በእውነት ይህንን ጸሎት በተጠቅምበትና በተነበበት ቦታ ለቤትን እንስት አይነት በጌታ ጊዜ አይቀርም። ይህንን ጸሎት በመሳተን የተያዘ እርሱ ልጆችን ገንዘቡን ሀብቱን ይባርካሉ። በዚህ መጽሐፍ አምስት ሆነ በቅንታ ሃይማኖት ያለጥርጥር ማየት ጸሎት የተጠመቀ የጠጣ በቤቱ ያስራው ቦታ የረጀ እኔ ጸሎትን ይሰማሉ። እንደ ልብን ፍቃድን ይፈጽምልታለን። የቃልና ገብት ፍቃድን ይፈጽምት ዘንድ ዘወትር ወደ እርሱ ይል ይህን መጽሐፍ ልስና የያዘ ህቱ ሰራዊት መላእክት አለቆች ዘወትር ይጎበኙታል። እናቴ ማርያም ሆይ በሰማይ በምድር ይህንን ህቱ ቃል ኪዳን አስራት ሰጠች። በርተመር በመስጋ በርተመለፍ ይመጣት እመቤታችን ልጅ ወዳጅ ይህንን የምትደምነት ነዋሊት ጌታ መልሶ እንዲያላት እናቴ ማርያም ሆይ በእግዚአብሔር በአባቴ በክርስቶስ ነው እውነት መንፈስ ስትሰራጭለው እውነት እንደሆነ ቃል ኪዳን ገባሁልሻላት። መልአከ ምክር በሆነ ማርያም የመውለድ ዜና አብሳሪ በገብርኤል ቃል ኪዳን ገባሁልሻላት። ቃል ኪዳን ገባሁልሻላት። ስድስት በሆነ ምልእ አይነት በሆነ መንበርን በሚሸከሙ አራቱ እንስሳት ክሩቤል ቃል ኪዳን ገባሁልሻላት። አናናርም በአንድነት ቅዱስ 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 እያሉ የሚያመሰግኑ መንበረ ሰማያትን የሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባሁልሻላት። ቃል ኪዳን ገባሁልሻላት። እልፍ ሆነው በቀኝ በሚቆሙ እልፍ ሆነው በግራ በሚቆሙ እልፍ ሆነው በኋላ በሚቆሙ እልፍ ሆነው በፊት በሚቆሙ መላእክት ቃል ኪዳን ገባሁልሻላት። አሜን። ቃል ኪዳን ገባሁልሻላት። ቃል ኪዳን ገባሁልሻላት። በእልፍ በአላፍት ብዙ የብዙ ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ። አሜን። ቃል ኪዳን ገባሁልሻላት። አሜን። ገባሁልሻላት። የፍጥረት ተቀዳሚ በሆነ በአዳም በልጆቹ በአቤልና በሴት ቃየንና በሚልአል ቃል ኪዳን ገባሁልሽ። አሜን። ቃል ኪዳን ገባሁልሽ። በእውነትና በህይወት በሕይወትና በሞት ቃል ኪዳን ገባሁልሻላት። አሜን። ቃል ኪዳን ገባሁልሻላት። የትእዛዜ ጠባቂ ተቀዳሚ በሆነ በስሜ ምሳሌ በሆነ በመልከ ጸዴቅ ቃል ኪዳን ገባሁልሻላት። አሜን። ቃል ኪዳን ገባሁልሻላት። ዳግመኛ ምድርን በንፍር ውሃ እንዳላጠፋ ቃል ኪዳን ሰማይ ወምድር በሰጠው በባህሬ በሄኖክ ቃል ኪዳን ገባሁልሽ። አሜን። ቃል ኪዳን ገባሁልሽ። ስለ ወደፊት ስለ አብርሃም ስለ ባለሟል ስለሚፋጠሩ በ12 መደብ ከፍዬ
ስላከበርኩት ስለ ያዕቆብ ቃል ኪዳን ገባሁልሻለሁ። ቃል ኪዳን ገባሁልሻለሁ። የትእዛዜ ጠባቂ ተቀዳሚ በር በሆነ በሲልኤል በሆነ በመልአከ ጽድቅ በመልከ ጻዲቅ ካህን ቃል ኪዳን ገባሁልሻለሁ። ቅዱሳን የሆኑ የተቀደሙ አባቶቻችን በይሁዳና በቤርሳቤህና በሌዊና በይሳኮር በ12 ነገዶች የተላለፉት ቃል ኪዳን ገባሁልሻለሁ። ቃል ኪዳን ገባሁልሻለሁ። በትእዛዝ በሆነ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ቃል ኪዳን ገባሁልሽ። ከንጹህ ውሃ ንጣቱ ከበረዶና ከወተት የበለጠውን ወተት መዝግቦ ባሳደጉኝ ሴቶች ቃል ኪዳን ገባሁልሽ። ቃል ኪዳን ገባሁልሽ። ለሆኑ በቀደሙ አባቶች ቃል ኪዳን ገባሁልሽ። ቃል ኪዳን ገባሁልሻለሁ። ሕጌን ባስተማሩ 15ቱ ነቢያት ሄሮድስ በገደላቸው 14 እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌል መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፎ ስለሰጡ 72ቱ እርዳይት ቃል ኪዳን ገባሁልሻለሁ። ዙፋኔ በተዘጋጀበት የሆነች ሰማያዊ ምድር መግረጃ በሆነች ታይታዊ ምድር ቃል ኪዳን ገባሁልሻለሁ። ቃል ኪዳን ገባሁልሻለሁ። ነደ እሳት በሆነ የእሳት መጋረጃ ፍጹም ማደሪያ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። ቃል ኪዳን ገባሁልሽ። በተሰቀልኩበት የተመስቀል እጅ እግሬን በተሰነዘርኩበት ቅንዓተ ወይን ችንካሮች በጦር በተወጋ ጎኔ ቃል ኪዳን ገባሁልሽ። ቃል ኪዳን ገባሁልሽ። በዕለተ ዓርብ በሕመምና 3 መዓልትና 3 ሌሊቶች በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሻለሁ። ቃል ኪዳን ገባሁልሻለሁ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረድ በ3ኛውም ቀን ከሙታን ተለይቼ ሙታነ መቃብርን አጥፍቼ በመነሳቴ በ40ኛውም ቀን ወደ ሰማይ በማድረጌ ዳግመኛውም ዓለምን ለማሳለፍ በታላቅ ምስጋና በሚመጣበት ቀን ቃል ኪዳን ገባሁልሻለሁ። ቃል ኪዳን ገባሁልሽ። ቃል ኪዳን ገባሁልሻለሁ። ሰማያዊ በሆነች ኢየሩሳሌም ሀገር በክብር ምስጋና በጌጠች በጽዮን ቃል ኪዳን ገባሁልሽ። ቃል ኪዳን ገባሁልሻለሁ።
የሙሽራ ምሳሌ የሆነች ቅዱስ ቤተክርስቲያን የዕለታዊ ምንጮች እየተመለከቱባት የተጠመቁባት ሰው ልጅ ደህንነት የምታስገኝ ትንሣኤውን የገለጠችባት ሰንበት ክርስቲያን ቃል ኪዳን ገባሁልሽ። ቃል ኪዳን ገባልሽ። በደብረ ዘይት በተቀደሰው ሲሆን ደብረ መንግስት መቃብር ቦታ በጎልጎታ ንጹሕ ብሩህ በሆነ ደም ደምግባትሽ ንጽሕት ክብርት በሆነች በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ማርያም ሆይ የሰጠሁትን ቃል ኪዳን እንዳልነሳሽ አማንዬ ብዬ በራሴ ማልኩልሽ። በአንቺ ስምን በሚቀደስበት ቦታ እኔ እረባለሁ፣ መስዋዕትንና ሰጥሃለሁ። እንደ አቤል መስዋዕትንና እቀበላለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንን መለሰችለት እንዲህ አለች፣ አንተ ብሩክ ነህ፣ ሰማያዊ አባትም ብሩክ ነው፣ የባህሪ ሕይወት መንፈስ ቅዱስም የተባረከ ነው አለችው። ይህን ሁሉ በቸርነት ስለሰጠህኝ አቤቱ ለአንተ ምስጋና ይገባል፣ ለቸር አባትም ምስጋና ይገባል፣ ማያዊ ለሚሆኑ ለመንፈስ ቅዱስ ምስጋና ይገባል። አሜን። በእውነት ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይገባል። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኞች ሰዎች እጅ ከወጋጋና አጋንንት መከራ እኔን አገልጋይሽን ኃጢአተኛና ክፋተኛና ጸረ ማርያምን የእናታችን ቅድስት አርሴማ ጽዋን በቶኝሽን በ40ና በ80 የተጠመቁትን ሕዝበ ክርስቲያንን ተሰደው በስደት የሚሰቃዩትን አድኝን። አሜን። ጌታችን ኢየሱስ ክርስቶስ ለእናቴ የምንነገርን ነገራት። ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። እንዲሁም እያለች አቤቱ አንተ የተመሰገንክ ነህ፣ ስምህም የተመሰገነ ነው። የመንግስትህም ስም ይባረክ። ከመንፈስ ቅዱስ ጋር ክብር ጽኑ ላንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን አሜን። በእውነቱ ይደረግልን። እመቤታችን ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኞች ሰዎች እጅ ከአጋንንት መከራ እኛን አገልጋዮችሽ የእናታችን የቅድስት አርሴማን አድኝኝ፣ ጠብቂን። አሜን ይደረግልን። አቤቱ እናታችን ቅድስት ድንግል ማርያም ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰኔ ጎልጎታ ባነበብነው ቃል ኪዳን በገባልሽ አናዛተኞች ልጆችሽን ከመከራ ስጋ ከመከራ ነፍስ ጠብቂ። ጸሎት ልመናችንን ሞልተሽ ወደ ልጅሽ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ አሳርጊልን። እኛ ባጎደልነው እኛ ባነጠፍነው እኛ ባጠፋነው ጸሎት ልመናችንን ሞልተሽ አሳርጊልን። አቤቱ እናታችን ቅድስት ድንግል ማርያም ሆይ በተሰጠሽ ቃል ኪዳንሽ ሀገራችን ኢትዮጵያን ካለችበት ጦርነት፣ ካለችበት ቸንፈር፣ ካለችበት ረሃብ ታውቁ የሚሞቱትን ሕፃናቶችን ታውቁ የሚሞቱትን አረጋውያን ሳያውቁ የሚሞቱትን በቤተ ክርስቲያን ውስጥ የሚሰቃዩትን መቅሰፍትን አቤቱ እናታችን ቅድስት ድንግል ማርያም ሆይ በጸሎትሽ በቃል ኪዳንሽ ጠብቂልን። አቤቱ እናታችን ቅድስት ድንግል ማርያም ሆይ እንለምንሻለን፣ እንማጸንሻለን በቃል ኪዳንሽ እንድትጠብቂን። አቤቱ ማህበራችንን ጠብቂልን፣ ማህበራችንን አሳድጊልን። በሀገር በስደት ሆኖ በስምሽ የሚማጸኑትን ተለመኝኝ እናቴ ቅድስት ድንግል ማርያም ሆይ ብለው ከፊትሽ ቆመው የሚማጸኑትን ጸሎት ልመናቸውን ተቀብለሽ አሳርጊልን። አሜን ይደረግልን። አቤቱ እናታችን ቅድስት ድንግል ማርያም ሆይ በተሰጠች ቃል ኪዳንሽ አባታችን በሰላም እንደወጡ በሰላም ወደ ቤታቸው መልሽልን። የሚፈልጉትን የልባቸውን መሻት ፈጽሚልን። አቤቱ በደስታ እንደወጡ በደስታ እንዲመልሱልን። አቤቱ እናታችን ቅድስት ድንግል ማርያም በቃል ኪዳንሽ እና በጸሎትሽ ጠብቂልን። አሜን ይደረግልን። አቤቱ እናታችን ቅድስት ድንግል ማርያም ሆይ እግዚአብሔር አምላክ በሰላም አሁንም በሰላም እንዲያሳድረን በምልጃሽ እና በቃል ኪዳንሽ አንቺ አሳስቢልን። አሜን ይደረግልን። አቤቱ አምላካችን ሆይ እኛ በኃጢአተኛ አንደበታችን ክፋትን ባዘለለባችን ጸሎት ልመናችን እኛ ባጎደልነው እኛ ባነጠፍነው አቤቱ አምላካችን ሞልተህ ተቀበልልን። አሜን ይደረግልን። በምንጸልይበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን በተወጋ ጎን በፈሰሰ ደም በአማኑኤል ስም በማይሻር ቃል በድንግል እናትህ በተቸነከሩት እጆች አባትንና አባታችን እያልን እንጠራሃለን። አቤቱ
አምላካችን ሆይ ተለመነን። አባታችን ሆይ በሰማያት የምትኖር ፈቃድህ እንዲሁም የዕለት በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ብፅዕት ሆይ ደስ ይበልሽ። ጸጋን የተሞላሽ የአማኑኤል እናት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዛሬም ዘወትርም ለዘላለሙ አሜን።